የስልጤ ማህበረሰብ ራስን በራስ የማስተዳደር ድሉን ተጨባጭ ለውጥ ለማስመዝገብ እንደተጠቀምበት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ገለጹ። የስልጤ ብሔረሰብ ራስን በራስ ማስተዳደር የጀመረበትን 24ኛ ዓመት በዓል በወራቤ ከተማ በተለያዩ ዝግጅቶች ተከብሯል። አስረሳ ወጌሼ ዝርዝሩን አሰናድቷል። የስልጤ ብሔረሰብ ራስን በራስ የማስተዳደር ህገ መንግስታዊ ጥያቄው ምላሽ ያገኘበት 24ኛ ዓመት በዓል የፌዴራልና የክልል ከፍተኛ የመንግስት የሥራ ኃላፊዎች እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት በወራቤ ከተማ በተለያዩ ዝግጅቶች ተከብሯል። የስልጤ ብሔረሰብ የማንነት ጥያቄው ምላሽ በማግኘቱ ባህልና ቋንቋውን ከማሳደግ ባለፈ በሀገራዊ ጉዳዮች ላይ የራሱን ተሳትፎ የሚያደርግበት እድል ስለመፈጠሩም የዞኑ ዋና አስተዳዳሪ አቶ ዘይኔ ቢልካ ገልጸዋል። የዛሬው ቀንን ስናከብር ከመሪ ቃሉ እንደምንረዳው ቋንቋችንን መጠቀም ወሳኝነት ያለው ነው። በቋንቋ ውስጥ ባህላችን፣ እሴታችን፣ እድገታችን፣ ታሪካችን ያለበት በመሆኑ በተገቢው መንከባከብና መጠቀም ይኖርብናል። የስልጤ ብሔረሰብ በህገ መንግስቱ መሰረት ያገኘውን እድል ራሱን በማልማት በተጨባጭ እንደተጠቀመበትም የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው ተናግረዋል። የአካባቢውን ጸጋዎች በማስተባበር በኢኮኖሚ በማህበራዊ ልማት መስኮች በከተማና በገጠር መሰረተ ልማት ግንባታና በሌሎች ጉልህ እንቅስቃሴዎች ተደርገዋል። ማሳያ የሚሆኑ በርካታ ተጨባጭ ውጤቶችም ተመዝግበዋል። ኢትዮጵያውያን ህብረ ብሔራዊ አንድነታችንን በማጠናከር ጠንካራ ሀገር ለመገንባት አሰባሳቢ ትርክቶችን ማጉላት እንደሚገባም ርዕሰ መስተዳደሩ ተናግረዋል። ልዩነቶችን ብቻ የሚያገለግሉ ነጠላ ፍላጎት የወለዳቸው ነጠላ ትርክቶችን በመታገል በማረም በጋራ እውነቶችና በጋራ እሴቶች ላይ የተመሰረተ አስተሳሳሪ አገራዊ ገዢ ትርክት ለመገንባት ጠንካራ ሀገር ግንባታ በጋራ መትጋት ያሻል። ዕለቱን አስመልክቶ በተዘጋጀው የፓናል ውይይት ላይ የተገኙት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በበኩላቸው የማንነት ጥያቄው የማህበረሰቡ አንድነት የተገነባበት ነው ብለዋል። በመንቀሳቀሳችን ስለ ራሳችን አውቀናል። ያላወቅነውም የተዘናጋ ነው። በቀበሌ በመንደር በወረዳ የምናስብ የነበርን ሰዎች እንደ ማህበረሰብ ለማሰብ ችለናል። የተበተነ ስነ ልቦና መልሰን ገንብተናል። ቀጥሎ ግን ድህነት አሁንም አብሮን አለ። ይሄን ደግሞ ለመስራት ከተማም ያለው ያቅሙን ገጠርም ያለው ያቅሙን ምሁራን እንደማሆን መሰባሰብ የጀመሩትን ይዘን ትግል አንድ ምዕራፍ አልቆ ሌላው ይከፈታል እንጂ የሰው ልጅ እስካለ ድረስ የሚያልቅ ትግል ስለሌለ ይሄን በጋራ ይዘን በመተጋገዝ ብቻ እንደሚያልቅ አድርገን መውሰድ አለብን። የበዓሉ ተሳታፊዎችም ራስን በራስ የማስተዳደር እድሉን የህዝቡን ጥያቄዎች ለመመለስ መጠቀም እንደሚገባ ገልጸዋል። በውጭም ያለው አገር ውስጥም ያለው የስልጤ ማህበረሰብ ይሄን እድል ተጠቅሞ በተለይ ልማት ያልደረሰባቸውን አካባቢዎች ይሄን እድል ተጠቅሞ እንዲያለማ በዚህ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። ይህንን የተጀመረውን የልማት ስራ አጠናክሮ ምሁር በምሁርነቱ ባለሀብቱም አሁን የጀመረውን አስቀጥሎ በጥሩ ሁኔታ በቀጣይ ማህበረሰቡ የተለያየ የልማት ስራዎችን መስራት አለበት። በበዓሉ ላይ የብሔረሰቡን ባህልና ታሪክ የሚያሳይ የባህል አውደ ርዕይም ተከፍቷል።